ለኔ እናት ማለት የምትለካው በእግዚአብሔር ልክ ነው። ምክንያቱም እንዴት እንደሆነ ላስረዳችሁ። ማንኛውም እናት ማንኛውም ሴት በተለይ እንግዲህ በዚህ በኮርድና ዘመን እኔ አልፈልግም ይሄን አልወድም የስልጅ ከዛ ነው ወይ ነፍጥ ወይ ምናምን ሲሉ ሁሉን ነገር ሲያበሻቅጡ ይኖሩና ልጅ የሚባል ነገር ይመጣል። ልክ ልጁ ዋ ማለት ሲጀምር መመሪያዎቿ ሁሉ ይዛባሉ። ከልጇ ለቅሶ ጋራ እግዚአብሔር አንድ ስጦታ የሰጣት ይመስለኛል። አንድ ነገር በላዋ ውስጥ ያስቀመጠባት ይመስለኛል። ከዛ ጀምራ እሷ አይደለችም ያቺ ክላልወድም ጠየፋለሁ የምትሏ ሴት ጠፋለች። ራሴን ወዳለሁ የምትሏ እንኳን ራሴ እንዲደርሽ የምትሏ እንኳን ትጠፋለች። ከዛ በኋላ ለማን ነው የምትኖረው? ለልጇ። እሷ ትጠፋለች። ወንጌል ምን እንደሚለው ራስን መካድ ነው። ራስን መካድ የምናገኘው እናት ጋር ብቻ ነው። አንድ ይሄ ነው። ሁለተኛ ልጇን ወልዳ ማንንም አታምንም። እናቷን አታምንም። አቅፋ ያሳደጋቻትን እናቷን ልጇን አምጪ ስትላት እማዬ እንትን እንዳይል እርግጠኛ ነኝ እግዚአብሔር መጥቶ ልጅሽን ስጪ ብላኝ እንትን እንዳትለው እርግጠኛ ነኝ እንደምትል። ምክንያቱም እናት ልጅ የተሰጣት ከራሱ ከእግዚአብሔር ነው። ባህሪው የተሰጣት ከራሱ ከእግዚአብሔር ነው። የእግዚአብሔር ባህሪ ነው እናት ጋር የምናየው። ምክንያቱም ልጅ ምንም ቢያደርግ አጠለው። ዳቢውን ሀብታም ስለሆነ ሌላ ክብር የእናትነት ፍቅር የለውም። ይጨመርለታል? አይጨመርም። ዳቢውን ዱርዬ ቢሆን ይቀነሳል? ይሄን የሚያደርግ አንድ እግዚአብሔር ብቻ ነው። ሁላችንን በአንድ አይነት የሚያይ። ቀጥላ እናት ናት። እናት በእግዚአብሔር ልብ አደራ የሰጣት እሱ ራሱ ስለሆነ ነው። ልጆች የእግዚአብሔር ስጦታዎች ነው ካል እግዚአብሔር አምኖ የሰጠው ለእናት ነው ልጁን እሱ የሚወደውን። በኋላም እንግዲህ ሁላችንም ወንጌል እናውቃለን። እኛን የገዛን በራሱ ዋጋ ነው አይደለም? ይኸውላችሁ በራሱ ዋጋ የሚገዛውን ልጁን አደራ የሰጠው ለእናት ነው። እናት ትልቅ ነው ዋጋዋ። ዋጋውም እግዚአብሔር ነው የሚያክለው። ምክንያቱም ትልቅ የሚያደርገው ማንም ሰው አጥፊ ልጅ አይወድም። ማንም ሰው የተጎሳቆለ ልጅ አይወድም። አካለ ስንኩልም አይወድም። እንዲያውም የእናቶች ፍቅር አካለ ስንኩል ሲሆኑ፣ ድሃ ሲሆኑ፣ አጥፊዎች ሲሆኑ እንዳም ይበዛል። ልክ ነኝ? ይህን ፍቅር መስጠት የሚችል አንድ እግዚአብሔር ብቻ ነው። ስለዚህ እንደዛ ነው። አንድ የመጽሐፍ ቅዱስ በደንብ ልጠቅሰው ፈለኩና አልሆነልኝም። እናት ልጇን ትረሳ ይሆናል ይላል ራሱ እግዚአብሔር ነው። ትረሳ ይሆናል። እግዚአብሔር ዘንድ ጥርጣሬ ሲኖር ይታያችሁ። ለመርሳቷ እንኳን እግዚአብሔር ራሱ ይጠረጥራል ራሱ። እኔ ግን አልረሳም አለም ያለው። እናትን ግን ልብ አድርጎ ሌላ ሁሉ ነገር እርግጠኛ ሆኖ ይናገራል። ለእናት ግን ምክንያቱም ፍቅሩን የሰጠው ራሱ ነው። እናቶች የእናንተ ፍቅር የላችሁም። የእናንተ ፍቅር እንዳይመስላችሁ። ይሄ ፍቅር የሰው ፍቅር አይደለም፣ የእግዚአብሔር ብቻ ነው። ስለዚህ እግዚአብሔር አምኖ የሰጠው የራሱን ፍቅር ለእናቶች ነው። ምናልባት ቅር የምትል ነገር አለች፣ አብሬ ብናገራት ደስ የሚለኝ። እናትን ብሎ ስድብ ሰው የመጨረሻ ያመዋል የሚባለውን ነገር ለመምታት ነው። የመጨረሻ የሚያመው ቁስል እሱ ስለሆነ ነው። ሊያሳምመን ነው ይመታል። ይሄ ደግሞ ለምንድን ነው የሆነው? ሁሉም በአንድ ነገር እናቱን ስለሚወድ። ስለዚህ ማንኛውም ሰው ያን ስድብ ሲያነሳ ያመዋል ብሎ ስለሚያስብ ነው።
ግን ለተሳዳቢዎች አንድ ነገር ልንገራችሁ፣ ላሳስባችሁ። ማንኛውንም ስድብ ልትሰድቡ ካዘጋጃችሁት መቼም ለማሳመም ነው፣ መቼም ለማቆሸሽ ነው ምን ሰድበው። ያን ስድብ እኛ ሳንቀምሰው፣ የኛ ምላስ ሳይቀምሰው፣ የኛ ልብ ሳያሰላስለው ለማንም ተሰዳቢ ሰተነው አናቅም። እባካችሁ እሰድብ ብላችሁ መጀመሪያ የምትሰድቡት ራሳችሁን ነው። አሳንስ ብላችሁ መጀመሪያ የምታንሱት እናንተ ናችሁ ሰዳቢዎቹ። ስድብን በአንደበታችን ልናስገባው አይገባም። ምክንያቱም መጀመሪያ እኔን ሰድቦኝ ነው ወደ ውጭ የሚወጣው። አይደለም? እንግዲህ የምትወዳትን እናትህን ፍቅር የምትገልጽባት እናትህን መጀመሪያ አንተ ልብ ውስጥ አቆሸሸህ ስትበትናት እንደማለት ያህል እኮ ነው። አይደለም እንዴ? በጣም የምትወዳትን እሷን መቆሸሸህ ለሰው መወርወር እንደማለት ያህል ነው። ይሄን ነው የምለው። እድለኛ ነን። ሞጋች ስለሆነሽም እሰየው። ሁላችንም በፍቅር እንስማማለን። እናቶች በልጆቻቸው እንኳን ሰው ራሱን እግዚአብሔርን አያምኑትም። ፍቅራቸው እስከዛ የጸና ነው።